ቀና ብዬ ባየው ሰማዩ ከበደኝ፣ አምላክን ሰፈራ ወሰዱት መሰለኝ። ይህ የ77ቱ ያለ ፈቃዳቸው ተገደው ለሰፈራ የተጋዙ ሰዎች ድምፅ ነው። በሕፃጽ የተጀመረው ርብርብ ደብረ ብርሃን ተደግሟል። ወጣቶቹ ታሪክ እየሰሩ ነው። በሕፃጽ ቲክቶከር አዶናይ በደብረ ብርሃን ታኩር ታሪክ የማይዘነጋውን ውለታ ለሀገራቸውና ለወገናቸው እየሰሩ ይገኛሉ። ታምሩ እንደቀጠለ ነው። በ77 ዓመተ ምህረት ያለ ፈቃዳቸው ተገደው በሰፈራ ወለጋ እንዲሰፍሩ የተደረጉት ወገኖች እንደገና ከሞቀ ቤታቸው ያለ ፈቃዳቸው ለመፈናቀል ተገደዋል። በርካቶችን የግጭቱ ሰዓት በልቷቸዋል። በሕይወት የተረፉትም ቤት ንብረታቸውን ትተው በጊዜያዊ መጠለያ ጣቢያ ሕይወትን እንዲገፉ ተገደዋል። የተሻለ ጊዜ መጥቶ ወደ ቀያቸው መመለስን እያለሙ በደብረ ብርሃን ለዓመታት ቆይተዋል። የሕፃጹ መርዶ ይፋ እስከወጣበት ዕለት ድረስ እነዚህ ወገኖች የተረሱ መስለው ሰንብተዋል። በሕፃጽ መጠለያ ጣቢያ የሚገኙ ወገኖችን ለመደገፍ የተጀመረው የማህበራዊ ሚዲያ ዘመቻ ዛሬ ደብረ ብርሃን ደርሷል። በወጣቱ ቲክቶከር ታኩር አነሳሽነት የተጀመረው ገቢ ማሰባሰብ ዘመቻ በመጨረሻም ፍሬ አፍርቷል። ዕውቁ ባለሀብት አቶ ወርቁ አይተነው ዛሬም የእርዳታ እጃቸውን ዘርግተዋል። የተጎዱ ወገኖችን መርዳትና መደገፍ የወጣቶች ኃላፊነት ብቻ ለመሆኑን የተረዱትና ኑሯቸውን በስደት ያደረጉት ዕውቁ ባለሀብት አቶ ወርቁ አይተነው ሁሌም ከመስጠት የማይሰንፈውን እጃቸውን ዘርግተው 15 ሚሊዮን ብር መለገሳቸው ታውቋል። በተጨማሪም ለወጣቱ ቲክቶከር ታኩር የ5 ሚሊዮን ብር መኪና እንደሚለግሱም ቃል ገብተዋል ተብሏል። ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ዘገት ብሎ በደረሰን ዜና ከቲክቶከሩ ጋር ይሰራ የነበረውና የኢኒሼቲቭ ባለቤት የነበረው አግማስ ኢትዮጵያ ይህንኑ ከአቶ ወርቁ አይተነው የተለገሰውን ገንዘብ እንደማይቀበል በመግለጫው አሳውቋል። ይህንኑ የአግማስ ኢትዮጵያን መግለጫ የተመለከቱት ባለሀብቱም በሴራ ፖለቲካ መከራውን በሚያይ ህዝብ ላይ ፖለቲካ አልሰራም፣ ገንዘቡን አንዴ ቃል ስለገባው በሌላ መንገድ እሰጣለሁ ማለታቸው ተዘግበዋል። የነገሮች አካሄድ አላማረኝም ሲል የእርዳታ ማሰባሰብ ዘመቻውን ያቋረጠው አግማስ ኢትዮጵያ በዚህን ሰዓት እያነጋገረ ይገኛል።